After 1625, controversies, rebellions, repressions mounted and the state came to the verge of falling apart. ከ1625 በኋላ ደግሞ የተለያዩ ጭቅጭቆች፣ የተለያዩ ረብሻዎች፣ አመጾች፣ የተለያዩ ይሄ አሁን ያለውን ጀስቲት ሚሽነሪዎች ይዘውት የመጡትን ካቶሊሲዝም የሚቃወሙ ድምጾች ከየቦታው ራይዝ ያደረጉ እየመነጩ ተነሱ ማለት ነው እና እንዳለ ስቴቷ ተናውጦ የመውደቅ አፋፍ ላይ ደረሰ ማለት ነው እና in a battle in June 1632 large number of peasants lost their lives in one day ማለት ነው በአንድ ቀን ውስጥ በጣም ብዙ እንትኖች ብዙ ገበሬዎች ህይወታቸውን ያጡበት ባትል ሳይቀር ተካሂዶ ነበር ማለት ነው finally the emperor abdicated the throne in favor of Fasilides ማለት ነው ስለዚህ ሱሴኒዮስ ይሄንን ያየው ሱሴኒዮስ ሀገሪቱ በጣም ከፍተኛ በሆነ መልኩ መናወጣን ያየው ፋሲለደስ እንትና ሱሴኒዮስ ለልጁ ለፋሲለደስ ዙፋኑን ለቀቀለትና ሰጠው ማለት ነው ስለዚህ የፋሲለደስ በኋላ ምን አደረገ who countered the Catholic transformation እና ካቶሊክ ትራንስፎርሜሽኖችን ካውንተር አደረገ ቀለበሰ ማለት ነው የነሱን እንትን ቀጥታ በተቃራኒው እንዲሆን አደረገ ማለት ነው Fasilides restored the position of Orthodox Church as a state religion, expelled the Jesuits and punished local converts including Susenyos' uncle and the most fervent supporter of Catholicism ስዕለ ክርስቶስ እና ፋሲለደስ የመጀመሪያ ኦርቶዶክስ ክርስቲያኒቲ በኢትዮጵያ የነበረባትን አቋሟን አስመለሰና የስቴቱም ሪሊጅን ኦርቶዶክስ እንዲሆን አደረገ እና የተለያዩ ጀስዩቶች ይዘው የመጡትን ጀስዩቶችን አባረረ ከሀገሪቱ እና የተለያዩ ሎካል ኮንቨርቶችን እምነታቸውን ቀይረው የነበሩ ሎካል እምነታቸውን የቀየሩ ሰዎችን ቀጣ እና እንዲሁም ይሄ በጣም ኢቭን የሱሴኒዮስ አንክል የነበረውን እና የእሱን ሰው የሳይቀር ቀጥቶት ነበረ እና ስዕለ ክርስቶስ ምንለው በጣም በከፍተኛ ሁኔታ የካቶሊሲዝም ሰፖርተር የነበረውን ስዕለ ክርስቶስንም ሳይቀር ሁሉንም ቀጥቶ በአገሪቱ በአንጻሩ ሰላም ጀስት መፍጠር ችሎ ነበር ማለት ነው በሰዓቱ by fearing another religious conflict Emperor Fasilides introduced a new policy called closed door policy ስለዚህ እንግዲህ ቅድም ሱሴኒዮስ እንትኑን ለማጠናከር የኦሮሞ ፖፑሌሽን ሙቭመንትን እና እንዲሁም ስቴትን ምናምን ለማጠናከር ብሎ ነበር አይደለ መጀመሪያ ከእንትኖች ጋር ሪሌሽንሺፕ የፈጠረው ከሮማን ካቶሊክ ቸርቾች ጋር በኋላ ላይ ጉዳዩ ወደ ራሱ መፍረስ አቃረበው እንጂ ማለት ነው ስለዚህ ይሄንን በመፍራት ስቴት ከዚህ በኋላ ሌላ የሃይማኖታዊ ጭቅጭቆች የሃይማኖታዊ ግጭቶች ይነሱብኛል ብሎ በመፍራት ኢምፔሪያል ፋሲለደስ ምን አደረገ አዲስ ፖሊሲ ኢንትሮዲዩስ አደረገ ያን ፖሊሲ ምን ይባላል closed door policy ይባላል which isolated the state from all European for about a century and a half ስለዚህ ሀገሪቱን ከዩሮፓውያኑ አግልሎ በጣም አግልሏት እና ከዩሮፓውያኑ ጋር ያላትን ግንኙነት የቆረጠ ሪሌሽንሺፕ እና እሷንም ለረጅም ጊዜ አግልሏት የነበረ ለሴንቸሪ እና half ያክል ጊዜ አግልሏት የነበረ ፖሊሲ ነው እና ይሄ closed door ፖሊሲ ማንኛውም አይነት ከውጭ ሀገር የሚደረግን ግንኙነት የቆረጠና የዘጋ በቃ በሩን የዘጋበት በውጭ ሀገር በኩል ያለውን በር የዘጋበት ፖሊሲ ነበር ማለት ነው Conversely, he initiated and adopted a policy of close diplomatic relation with Islamic world ከኢስላሚክ ወርልድ ጋር relationship ፈጠረ ለምን and formed an alliance with the neighboring Muslim states to ensure that no European crossed into the Christian kingdom ስለዚህ ከሙስሊሞች ጋር በተፈጠረው ሪሌሽንሺፕ ምክንያት የትኛውም ዩሮፒያን ክርስቲያን የሆነ ዩሮፒያን ወደ ሀገሪቱ ዝር ብሎ ሌላ ነገር ይዞ አይመጣም የሚለውን ነገር በማሰብ ከሙስሊሞች ጋር ግንኙነት ፈጠረ ማለት ነው ፋሲለደስ as a result in 1647 he concluded an agreement with the Ottoman Pasha Atsuakin and Mutsuwa to the effect that the latter should block any European from entering into his territory ማለት ነው ስለዚህ ከሙስሊሞች ጋር ከኦቶማን ፓሻ ጋር ሱቂያና ምጽዋ ላይ የተለያዩ አግሪመንቶችን ፈጠረ የተለያዩ የጋራ የሆኑ ስምምነቶችን ፈጠረና ይሄ በኋላ ምን አደረገ የትኛውም ዩሮፕ ወደ ሀገሪቱ ዝር እንዳይል ወይ ሀገሪቱን ክሮስ አድርጎ እንዳያልፍ በውጤት መልኩ ይሄንን አመጣ ማለት ነው እና
by doing so ፋሲለደስ was able to restore peace and order ስለዚህ ይህንንም በማድረጉ በሀገሪቱ ላይ አንጻራዊ የሆነ በጣም ከፍተኛ ሰላም ሰፍኖ ነበር ማለት ነው በሀገሪቱ ኢትዮጵያስ ዲፕሎማቲክ ብሬክ from Europe remain effective until the beginning of the 19th century with the exception of secret visit by French doctor Charles Jacques Poncet and Scottish traveler James Bruce in 1700 and 1769 respectively እና ይህንን በማድረጉ ሁኔታ የትኛውም ኢሮፒያን ወደ ሀገሪቱ አልገባም ነበር እስከ 9ኛው ሴንቸሪ መጀመሪያ ድረስ የትኛውም ኢሮፒያን ወደ ሀገሪቱ ዝር ብሎ አያውቅም ነገር ግን በሚስጥር የገቡ ሁለት ኢሮፒያን አሉ ዶክተር ቻርልስ ከፍራንች የመጣው ዶክተር ቻርልስ ጃኮስ ፖንሰን እና ከስኮትላንድ የመጣው የትራቨለር ጄምስ ብሩሲ ነው ማለት ነው ስለዚህ እነዚህን መያዝ ያስፈልጋል ኤክሰፕሽን ስለሆኑ just መያዝ ያስፈልጋል yet the Jesuit intervention triggered a doctrinal division and controversy within Ethiopian Orthodox Church ስለዚህ ምንም እንኳን ጀስዩቶች ቢወጡም ነገር ግን እስካሁን ድረስ እነሱ ቢወጡ እንኳን ኢትዮጵያ ኦርቶዶክስ ቸርች ላይ ግን የነሱን አስተሳሰብ ላይክ ሰርጾ ስለነበረ ኢቭን ኮንትሮል የነሱ እንትን ጥሎ ነው ያለፈው ገብቷቸው ጭቅጭቆችን የተለያዩ አስተሳሰቦችን እንትን ሴፓሬት የሆነ ዲቪኒቲ እና ሂዩማን ቢንግነስን ሂዩማኒቲን ሰፓሬት የሚያደርገው አስተሳሰባቸውን ጥለው ነው የሄዱት እስካሁን ጠባሳው እንትን ሊል አልቻለም ሊጠፋ አልቻለም እስካሁን አለ ነበረ ማለት ነው ስለዚህ that was divided into disputant sects and reached its peak during ዘመነ መሳፍንት በዘመነ መሳፍንት ጊዜ ደግሞ ያስተሳሰብና የጭቅጭቅ በሁለቱ መካከል በሞኖፎሳይት እና በሁለቱ በሴፓሬሽኑ መካከል ያለው ጭቅጭቅ በዘመነ መሳፍንት ጊዜ ፒክ ደርሶ ነበር በጣም ጎልቶ ታይቶ ነበር ማለት ነው ተዋህዶ ቲችስ ሁለት ልደት ተዋህዶ two version ነው የሚያስተምረው ሁለት ልደት ኦፍ ክሪስት ኢየሱስ ክርስቶስ ሁለት ጊዜ ተወልዷል የሚል እምነት ነው ያላቸው መቼ ስንል እንዴት ስንል first eternity as a divine being the eternal birth የመጀመሪያው እንደ አምላክነቱ ዘላለማዊ የሆነ ውልደት ነው የመጀመሪያው የሚል ሲሆን ሁለተኛው ደግሞ born again from ሴኒት ሜሪ ማለት ነው በቅድስት ማርያም ማህፀን ሲወለድ ደግሞ ይሄ ሁለተኛው ልደት ነው የሚል አመለካከት ነው ያላቸው into the world as a perfect man and a perfect divinity united in one nature ማለት ነው so ተዋህዶ ዩናይትድ የሚባለው ይሄ ነው እና it was dominant in Tigray and Lasta ትግራይና ላስታ ላይ ያስተሳሰብ ጎልቶ ይታያል ዶሚናንት ነው ማለት እና ቅባት ወይም አንክሽን was also developed from ሁለት ልደት ዶክትሪን and accepted the eternal birth at first birth of the Christ የመጀመሪያው ልደት ሌላ ደግሞ አስተሳሰብ አለ ምን ሁለት ልደትን የሚደግፈው ነው ነገር ግን የትኛው ነው ምንድነው how ስንል ሚለያየው ነው ሁለት ልደት ምንድነው የመጀመሪያው ኢተርናል በርዙን የመጀመሪያውን as a divinity እንደ አንድ ይወስደዋል እንደ አንድ ልደት ይወስደዋል ሁለተኛው ደግሞ but claimed that the moment of his incarnation when he was born into the world እና holy ghost anointed him ማለት ነው በቅዱስ መንፈስ ሲቀባ በቅዱስ መንፈስ የተቀባበትን ሞመንት ይሄ ነው ሁለተኛው ልደት ብሎ በቅድስት ማርያም ሲወለድ ያለውን ውልደት አይቀበልም ማለት ነው ስለዚህ ይሄኛው ሌላ አስተሳሰብ ነው this sect was dominant in ጎጃም ይሄ አስተሳሰብ ደግሞ ይህ እምነት ጎጃም ላይ ዶሚናንት ነው እና ሌላኛው ደግሞ ሶስት ልደት አለ three births ምንለው ወይም የጸጋ ልጅ ወይም ሶንስሩ ግሬስ ምንለው ልደት ማለት ነው ይሄ አስተሳሰብ ደግሞ ምንድነው taught that the Christ was first born in eternity as a divine being ቀደም እንዳልነው ሁለተኛ ደግሞ was born again in womb of Saint Mary በቅድስት ማርያም ማህፀን ሲወለድ ይሄ እንደገና ሌላ ሁለተኛው ልደት ነው ሶስተኛ ደግሞ and anointed by holy ghost በቅዱስ መንፈስ ሲቀባም ደግሞ ይሄም ሌላኛው ሶስተኛው ልደት ነው የሚል እንደገና ይሄም አስተሳሰብ መጣ ማለት ነው እና this sect was dominant in Gondar and Shawa ስለዚህ በእነዚህ ሶስት አስተሳሰቦች እንደገና ሌላ ጭቅጭቅ ተነስቶ ነበር ማለት ነው ስለዚህ በጎንደርና በሸዋ ይሄ ዶሚናንት ነው ስለዚህ በእነዚህ መካከል በጣም ብዙ ጭቅጭቆች እንደተነሱ ሃይማኖታዊ መረዳት ያስፈልጋል ማለት ነው
እሺ ሌላኛው ከተፈጠሩ ኢቨንቶች ውስጥ መካከል ፖፑሌሽን ሙቭመንት ነው እና ህዝብ ንቅናቄ የህዝብ ሙቭመንት ዋናው ትልቁ ከተፈጠሩ እንትኖች ኢቨንቶች መካከል አንዱ ነው። the movement of people from one place to another have played important role in shaping the history of Ethiopia and the whole እና አሁን ለምናየት ኢትዮጵያ ትልቅ የሆነ አሻራ የጣለ ነው ማለት ነው። እና as far back source tell population movements occurred in the horn due to various reasons ማለት ነው in varied scale and followed different directions እና ብዙ ምክንያቶች አሉት ብሎ ያስቀምጣል። people moved from place to place due to the pull and the push factor pull እና push factor አለ። pull factor ምንለው ምንድነው which can be summed up as a natural pull factor ምንለው natural የሆነ ፋክተር ሲሆን ነው pull factor push factor ምንለው ደግሞ social factor ወይም man made factor ማለት እንችላለን ሲሆን ይሄንን just generally natural እና social factor ብለን መውሰድ እንችላለን። በእነዚህ ምክንያቶች ማለት ነው ፖፑሌሽን ንቅናቄው ሊደረግ ይችላል እና specifically people move out from their habitat in search of resource and a better living environment in general ማለት ነው። ይሄ pull factor ነው። ሰዎች ከቦታቸው እንትን አሪፍ የሆነ ሊቪንግ ኢንቫይሮንመንት ያለበት ለመኖር ምቹ የሆነ ኢንቫይሮንመንት ያለበት ቦታ እና ሀብት አሪፍ እነሱ ከነበሩበት ቦታ የተሻለ ሪሶርስ ያለበት አካባቢ ሲያገኙ ያ ምን አደረጋቸው እነሱም ፑል አደረጋቸው ይሄ ፑል ፋክተር ፑሽ ፋክተር ምን ነው ደግሞ ኢትዮጵያ and the whole the cause of the movement could be attributed to the region's long socio-political conditions involving military conflicts drought and demographic factor ማለት ነው። ስለዚህ የሆነ ነገር ደግሞ የሆነ ሰው ደግሞ ከነበረበት መጀመሪያ ሰፍሮ ከነበረበት ቦታ ፑሽ ሊያደርገው የሚችለው ምንድነው አካባቢው ላይ ያለው አለመስማማት ወይም አካባቢው ላይ ያለው የሰላም የሆነ ነገር የዲሞግራፊክ ፋክተር ሊሆን ይችላል የስነ ህዝብ ግፊት ምንለው ማለት ነው እና የተለያዩ ድርቆች እና የተለያዩ ሚሊተሪ ኮንፍሊክቶች የወታደራዊ ግጭቶች ጦርነቶች እነዚህ ፑሽ ፋክተሮች ናቸው ማለት ነው። ፑሽ ሊያደርጉ የሚችሉ ፋክተሮች እነዚህ ናቸው። እና population movements of the medieval period had extensive effect including the integration of people across ethnic and religious line ማለት ነው እና ስለዚህ የህዝብ ንቅናቄ ለማካሄድ በጣም ይሄ የህዝብ ንቅናቄው ኤክስቴንሲቭ ኢፌክት ነበረው የተለያዩ ኢንቲግሬሽን ኦፍ ፒፕል across ethnic and religious line እና በሃይማኖትና ሃይማኖት አንዱ ካንዱ ሃይማኖቱ ሼር እንዲደረግ አንዱ በጣም አንዱ ያንዱን ሃይማኖት እንዲቀበል አንዱ ያንዱን ባህል ላይክ እንትን ወደ ራሱ እንትን አሲሚሌት ብዙ ባህሎች አሲሚሌት እንዲሆኑ አድርጓል ማለት ነው። major outcomes of population movements during the period under consideration include religious ethnic and linguistic interactions and intermingling of peoples እና የተለያዩ ቅድም እንዳልነው የተለያዩ ባህሎች ቋንቋዎች እና ሃይማኖቶች አንዱ ያንዱን ሃይማኖት ያንዱን ባህል ይወሰደበት እና ባህሎች ሃይማኖቶች እርስ በራሳቸው ኢንቲግሬት ያደረጉበት ነው ማለት ነው እና specifically this has resulted in intermarriage of people ህዝቦች እርስ በራሳቸው አንዱ ያንዱን ቦታ ሄዶ ሲሰፍር ኢቭን ከመስፈርም አልፎ እዛው ያሉትን ሰዎች ካሉት ሰዎች ጋር ጋብቻ ይፈጽሙ ነበር change of abode original culture and evolution of new identity እና እነዚህ የመጡ ኮንሲኩዌንሶች ናቸው ማለት ነው በፖፑሌሽን ሙቭመንት population movements of አርጎባ አፋርና ሶማሌ ምን ይመስላል የሚለውን እናያለን The military conflict between the Christian kingdom and the Sultanate of Adal in the late 15th and early 16th century was partly responsible for the population movements of the Argoba, the Afar and the Somali ማለት ነው ስለዚህ ኮንፍሊክቱ ትልቅ የሆነ እንትን ኢኮዝ የሚወሰን ነገር ቢኖር ይሄ ኮንፍሊክት ነው የሙስሊምና የክርስቲያን ባለፈው ክፍል እንዳሳለፍ ነው የነበረው ኮንፍሊክት ትልቅ የሆነ ኮዝ ነበር ማለት ነው In addition the demographic pressure on environment gave background for the population movement እና ከዛ በተጨማሪ ደግሞ የስነ ህዝብ ግፊቱ በጣም እንትን ያያየለ በመጣበት ሰዓት population movementum በዛው ልክ ሊጨምር ችሏል ማለት ነው their territories lie in the region where trade routes that passed ስለዚህ were affected by the consequence of military conflict ማለት ነው ስለዚህ አብዛኛው እነዚህ አፋር አርጎባ እና ሶማሌ ላይክ
ምን አይነት አካባቢ ናቸው? ትሬድ ሩት የንግድ መስመሩ የሚያልፍባቸው ቦታዎች ስለሆኑ እንግዲህ የክርስቲያንና የሙስሊም ደግሞ ጦርነቱ በብዛት እንትኑ ምንድነው ኮዙ ምንድነው ስንል የትሬድ ሩቶችን መቆጣጠር ላይ እንትን ያተኮረ ስለነበረ ጀስት እነሱም የእንትኑ ሰለባ ናቸው ማለት ነው። በዛ ምክንያት ለሙቭመንቱ ምክንያት ሊሆንላቸው ችሏል ይሄ። ስለዚህ these people moved back and forth in response of the ongoing military conflict አንዴ ኮንፍሊክቱ በዛ በኩል ጦርነቱ እንትን ሲል ወደዚህ ባክ እነሱ ያሉበት አካባቢ ሲሆን ደግሞ ወደ ፎርዝ ወደፊት እየሄዱ እና ሙቭ እንዲያደርጉ ምክንያት ሆኗቸዋል ማለት ነው። በተናጥል ስናያቸው ዳርጎባን ስናይ ዳርጎባ were major agents of Islamic expansion trade in the Muslim state formation in the Horn ማለት ነው። እና አርጎባ ለእስልምና መስፋፋት ከሚጠቀሱ ትልቅ ቦታዎች መካከል ዋነኛውን ቦታ የምትይዘው አርጎባ ነች። For instance, the Sultanate of Shawa and the Ifat were established by the Makhzumite and the Walasma dynasty respectively እና በዚህ ልክ ነው የተመሰረቱት በማክዙማይት እና በዋላስማ ዳይናስቲ ነው የተመሰረቱት። The end of 13th century the Sultanate of Shawa moved further to the east as a result of pressure from the Christian kingdom እና የሆነ የዋላስማ ፋሚሊ ባለፈው እንዳሳለፍ ነው ኢፋት ሲምፕል እንትን ነች ለክርስቲያን አይላንድ ኪንግደም ሲምፕል የሆነች ታርጌት ነች ብለው ፈርዘር ወደ ኢስት አልሄዱም እና በዛ ምክንያት ሱልጣኔት ኦፍ ኢፋት in which አርጎባ were dominant አርጎባ ዶሚናንት የነበረች ቦታ ነበረች ኢፋት ውስጥ ማለት ነው። ሱልጣኔት ኦፍ ኢፋት ውስጥ become the center of Muslim resistance ማለት ነው። ሙስሊሞች ክርስቲያኖችን ሬዚስት በሚያደርጉበት ወቅት ዋና እንትኗ ሚና ስትጫወት የነበረው ቦታ ብትኖር አርጎባ ነች ማለት ነው። on the eve of the war of Imam Ahmad al-Ghazi the አርጎባ joined the Afar and the Somali against the Christian kingdom እና ኢማም አህመድ እና በክርስቲያን ኪንግደም መካከል በሚካሄድ በነበረው ጦርነት ላይ አርጎባ ተሳትፋ ነበር። ላይክ ፖፑሌሽን ሙቭመንት ብቻ ከማካሄድም ብቻም ሳይሆን ጦርነቱም ላይም ጭምር ትልቅ የሆነ እንትን ነበራት ሮል ነበራት ማለት ነው። the area inhabited by the Argoba was also a target of the expanding Christian kingdom and was the major center of conflict ማለት ነው። ስለዚህ ቅድም እንዳልነው ትሬድ ሩት የተለያዩ የንግድ መስመሮች በዚሁ በአርጎባ ያልፉ ስለነበረ እንግዲህ የማጀር ሴንተር ኦፍ ኮንፍሊክትም ሊሆን ይችላል ማለት ነው። ዋና የግጭቱ ዋና ሴንተር ሆኖም ሰርቭ ሲያደርግ ነበረ። this was because the major caravan trade routes passed through Argoba territory እንዳልነው ነው። as a result the Christian Muslim rivalry and the conflicts thereof lead to the destructions of the sultanate and dispersion of the people ማለት ነው። እና እንዳልነው በጣም ዲስትራክሽን ፈጥሯል እና ህዝቡም ደግሞ ይህንን ተከትሎ ወደ ተለያዩ ቦታዎች ዲስፐርስ እንዲያደርግ ወደ ተለያዩ ቦታዎች እንዲሰራጭ ምክንያት ሆኗል ማለት ነው። the enduring effects of the conflict can be observed from the fragmented settlement patterns of the people ማለት ነው። እና ይሄንን መመልከት እንችላለን። ፍራግመንትድ የሆነ አሰፋፈር ነው ያላቸውን ፒፕሎች በማየት ጀስት እንትኑን ማየት እንችላለን። ኢፌክቱ ምን ያህል እንደነበረ መመልከት እንችላለን ማለት ነው። Okay, the Afar ስናይ before the 16th century due to drought the Afar moved towards the east until they reached the middle አዋሽ ማለት ነው። ስለዚህ መጀመሪያ አፋር ላይ ከጦርነቱን ባሻገር ድርቅ ነበረባቸው እና በጣም ወደ ኢስቱ እስከ ሚድል አዋሽ እስኪደርሱ ድረስ ወደ ኢስቱ ሙቭ ያደረጉ ነበር። ትሬድ ሩትስ linking the ports of Horn passed through Afar's territory ያው ትሬድ ሩት ነክቷቸው ያልፋል ብለናል እና ስለዚህ as a result a region was a center of competition between Christian kingdom and the Muslim sultanate የጋራ ያደርጋቸዋል ሁሉንም to control the trade route ማለት ነው። beside being actors in the conflict the conflict inevitably pressurized the Afar to move into different directions to avoid the risk of the conflict ማለት ነው። ስለዚህ አፋርም በእንትኑ ላይ በኮንፍሊክቱ ላይ ተሳትፋ ነበር። ነገር ግን ከመተሳተፏን ባሻገር ይሄ ፕሬሸሩ በጣም አፋርን ገፍቷታል ማለት ነው። into different directions to avoid the risk of the conflict ማለት ነው። ከአደጋው
ለመዳን ስትል ወደ ተለያዩ እንትኖች ሙቭ አድርገው ነበር ማለት ነው። in the 16th century their pastoral economy helps them to survive the destructive effect of the war pastoral economy ስለነበራቸው ነው ሰርቫይቭ ሊያደርጉ የቻሉት ወይም እንዲያደርጉ ረድቷቸዋል ማለት ነው። ሶማሌን ስናይ their territory laid in the medieval competition of the control of trade route ማለት ነው እንዳሳለፍ ነው likewise prior to the war of Imam Ahmad al-Ghazi there was a strong demographic pressure from Somalia እና ሶማሌ ስትሮንግ የሆነ ዲሞግራፊክ ፕሬሸር ነበረ ከዚህ ከጦርነቱ ባሻገር ማለት ነው። አፋር ላይ ድርቅ ነበረ እንዳልነው ሶማሌም ላይ ዲሞግራፊክ ፕሬሸር ነበር። the population movement of the Somali was strong force behind the military strength of Imam ለኢማም ሚሊተሪ ስትሬንግዝ የሶማሌ ፖፑሌሽን ትልቅ እንትን ነበር ምክንያት ነበር። ከዚህ ከኢማም አህመድ ፎርስ ከመጠንከሩ ጀርባ ምን አለ ስንል የሶማሌ ሙቭመንት አለ። however the population movement of Somalia did not last for long as they returned to their home base following the defeat of Imam Ahmad in 1543 ማለት ነው። ስለዚህ የሶማሌ ፖፑሌሽን ሙቭመንት ደግሞ ጀስት እንደ ሌሎቹ እንዳርጎባና እንዳፋር አልቀጠለም። ለምን ስንል ኢማም አህመድን ማሸነፍ ተከትሎ ወደ ቤዛቸው ተመልሰዋል ማለት ነው። ኦኬ ሶ ደገዳ ሲስተምን እናያለን። ደገዳ ሲስተም እና the Oromo population movement የሚለውን በቀጣይ ክፍል የምናይ ይሆናል። ቪዲዮ ከተመቻችሁ ላይክ አድርጉ።